ሰላም እንዴት ናችሁ? ወደ ቤተሰቦቼ ሁሉ ሰላም ሁሉ ፒስ። ቆይታ እንዴት ነበር? ጠፋሁባችኋል። እንግዲህ ያው የላይፍ ሁኔታ ነው። ዛሬ የመጣሁት በጣም ደስ ብሎኝ ነው። የሆነ ነገር ሰምቼ ይህን ቪዲዮ እንድሰራ በቃ ተነሳሳሁ። ምንድነው እሱም ካላችሁኝ አይሾስፒድ ወደ ኢትዮጵያ ሊመጣ ነው። እንዴት እንደጓጓሁ ልነግራችሁ አልችልም። በጣም ነው ደስ ያለ እና ደግሞ ዩቲናስ በዩጋንዳ ካምፓላ በተደረገው የአይኮኒክ አፍሪካን አዋርድ ላይ አሸናፊ ሆናለች። በጣም ነው ደስ ያለኝ እና ደግሞ ሌላ ልነግራችሁ የምፈልገው ነገር የ2019 የዓመቱ ምርጥ ቲክቶከር የአፓርታማ ተሸላሚ ሊሆን ነው። እንግዲህ አሁን ማን ተኝቶ ያድራል? ቪዲዮ በመስራት ብቻ የአፓርታማ ባለቤት መሆን ትችላላችሁ እየተባላችሁ ነው። ተኝታችሁ ታድራላችሁ። ቪዲዮ አትሰሩም፣ አትጀምሩም። አሁን ራሱ ተነስታችሁ መጀመር ትችላላችሁ። እንግዲህ በነፃ ቲክቶክ ክሬቲቭ አዋርድ ታሪክ ሊሰራ ነው። ሌላ ደግሞ እንግዲህ ያው ጆን ዳንኤል በመፈታቱ በጣም ደስ ብሎኛል። በእውነት በጣም የምወደው ቲክቶከር ነው። ደብሮኝ ነበር ቲክቶክ ራሱ እሱ ከታሰረ በኋላ እንግዲህ ያው ተውት እሱን እና ታዋቂው ዩቲዩበር ላይቭ ስትሪመር ወደ አፍሪካ ሊመጣ ነው። እንግዲህ ያው እንደተባለው ከሆነ 20 የአፍሪካ ሀገራትን በ28 ቀን ውስጥ ሊጎበኝ እንዳሰበ ነው አይሾስፒድ እየተናገረ ያለው። በዓለም አቀፍ ደረጃ በከፍተኛ ጉልበቱ እና በሚያደርጋቸው አስገራሚ የቪዲዮ ቀጥታ ስርጭቶች የሚታወቀው የኢንተርኔት ኮከብ አይሾስፒድ በ28 ቀናት ውስጥ 20 የአፍሪካ ሀገራትን የሚጎበኝበትን ታላቅ ጉዞ ይፋ አድርጓል። ይህ ጉዞ በሀገሪቱ እስካሁን ከተደረጉ የፈጣሪዎች ወይም ክሬተርስ ጉዞዎች መካከል ትልቁ እንደሚሆን ተገምቷል። ኢትዮጵያ ከታጩት ሀገራት መካከል አንዷ መሆኗ ተረጋግጧል። እንግዲህ ከነዚህ 20 ሀገራቶች ውስጥ ኢትዮጵያ፣ ግብፅ፣ ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ሞሮኮ፣ አልጄሪያ፣ አንጎላ፣ ቤኒን፣ ቦትስዋና፣ ኮትዲቫይር፣ ጋና፣ ላይቤሪያ፣ ሞዛምቢክ፣ ናምቢያ፣ ሩዋንዳ፣ ሴኔጋል፣ ዛምቢያ እና ዚምባብዌ በ28 ቀናት ውስጥ ይጎበኛሉ እና በጣም ነው ደስ ያለኝ። እኔ በጉጉት እየጠበቁት ነው። አይሾስፒድ አድናቂዎች አላችሁ? የት ተገናኝተን እንጠብቀው? የት ተሰብስበን እንጠብቀው? ኤርፖርት ሄደን እንቀበለዋለን አንድ ላይ። የ2019 የዓመቱ ምርጥ ቲክቶክ አፓርታማ ቤት እንደሚሸለም የተነገረ ነው። የቲክቶክ ሽልማት ታሪክ ሊሰራ ነው። እንግዲህ የ2019 የኢትዮጵያ ቲክቶክ ሽልማት ቲክቶክ አዋርድስ ከመቼውም ጊዜ በላይ የገዘፈ የሽልማት አይነት ይዞ ብቅ ብለዋል ማለት ነው። በአገራችን የዲጂታል ይዘት ፈጣሪዎች መካከል የሚካሄደው የዓመቱ ታላቅ የሽልማት መርሃ ግብር ለ2019 ዓመተ ምህረት እጅግ አስደናቂ የሆኑ ሽልማቶችን ይፋ አድርጓል ማለት ነው። ከዋንጫና ከገንዘብ አልፎ የፈጣሪዎችን ሕይወት የሚቀይሩ ታላላቅ ስጦታዎችን ይዞ መጥቷል። የ2019 ምርጥ ቲክቶከር ወይም ቲክቶከር ኦፍ ዘ ይር ይህንን ታላቅ ክብር የሚያገኘው የራሱ የሆነ ባለ ዘመናዊ አፓርታማ ቤት አፓርትመንት ተሸላሚ ይሆናል ማለት ነው። የ2019 የዓመቱ ምርጥ ቀጥታ ስርጭት አቅራቢ ወይም ላይቭ ስትሪመር ኦፍ ዘ ይር በቀጥታ ስርጭት ብዙ ተከታዮችን በማዝናናት እና በማስተማር ለሚመረጠው ኮከብ ዘመናዊ መኪና ተዘጋጅቷል። ወይጆ ወይጆ ወይጆ! እንግዲህ ያው እንዴት ሆነን እንስራ? እንዴት እንዘጋጅ? ሬዲዮ ነው፣ የምሬ ነው። ቁም ነገር እንስራ። ላይክ የቻልነውን ያህል እንሞክር። እንግዲህ በነፃ መኪናና አፓርታማ የራሳችሁ ሆነ በስማችሁ አስባችሁታል? ሰው ስንት ስራ ሰርቶ ስንት ሚሊዮን አፍሶበት የሚገዛውን አፓርታማ እናንተ በነፃ ቪዲዮ በመስራት ብቻ መውሰድ እንደምትችሉ ነው እየተነገረ ያለው። እና ምን እየጠበቃችሁ ነው? ተነስታችሁ ስሩ። በቃ ምንም አይዲያ ለማምጣት አትጨናነቁ። ወጥታችሁ ይመጣላችሁን ስሩ። ቁም ነገር ግን ሰውን የሆነ የሚያስተምር ነገር አስተማሪ የሆነ ነገር ብትሰሩ ተመራጭ ነው። ለመጪው ትውልድ አስተማሪ ነው ብላችሁ የምታስቡትን ነገር ስሩ። ቀለል አድርጋችሁ ሳታካብዱ እና አትፍሩ። ምንም ነገር እንዳስፈራችሁ። እንግዲህ ቤትን የሚመስል ነገር እንሰጣለን እያሉ መፍራት አለባችሁ? እንግዲህ ምርጫው እናንተ ነው። የኢትዮጵያዊቷ የቲክቶክ ንግስት ዩቲናስ እንግዲህ በድል መታለች ማለት ነው። ዩቲናስ በዩጋንዳ ካምፓላ በተካሄደው አይኮኒክ አፍሪካን አዋርድ ላይ
በሁለት ታላላቅ ዘርፎች አሸናፊ ሆና መጥታለች ማለት ነው። አንደኛው የአይኮኒክ ኢንፍሉዌንሰር ኦፍ ዘ ይር በአፍሪካ ደረጃ የዓመቱ ምርጥ ተጽዕኖ ፈጣሪ አይገባትም? ይገባታል። ሁለተኛው ደግሞ አይኮኒክ ቲክቶከር ኦፍ ዘ ይር የዓመቱ ምርጥ በአፍሪካ ምርጧ ቲክቶከር ተብላ እንግዲህ ተሸልማለች ማለት ነው። ዩቲ አም ሃፒ ፎር ዩ በጣም ደስ ብሎኛል የምር። በዚህኛውም መኪናውን ላንቺ ነበር ስጠብቅ የነበረው። እንግዲህ ያው ሰርተሻል፣ ለፍተሻል፣ ይገባሻል፣ በርቺልን። ከዚህ በላይ እንጠብቃለን ማለት ነው። እንግዲህ እናንተም ቲክቶክ ለመስራት ያሰባችሁ፣ ዩቱብ ለመስራት ያሰባችሁ ጊዜ ሳትፈጁ አሁኑኑ ጀምሩ። ነገሩ አሁን ኦንላይን ጭዌው አሁን ኦንላይን ሆኗል ጋይስ፣ ጭዌው ኦንላይን ሆኗል። ስለዚህ ቁጭ ብላችሁ ቪዲዮ በመስራት ብቻ የተለያዩ ጥቅማ ጥቅሞችን ማግኘት ትችላላችሁ ማለት ነው። እንግዲህ አሁኑኑ ወጥታችሁ ጀምሩ። ምንም ነገር መፍራት የለባችሁም። ውሳኔ ነው ከእናንተ የሚጠበቀው። ወስኑ፣ ጀምሩ። እንግዲህ ያው ማን ተሸላሚ እንደሚሆን ቀጣይ ዓመት እናያለን ማለት ነው። እስካሁን ስለተከታተላችሁኝ በጣም ነው የማመሰግነው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ